ቲክታክ ላይ እና ፊልም ላይ የምናያቸው የፍቅር ሲኖች የኛ የህይወታችን አካል አይደሉም። አይተን የምንዝናናባቸው፣ የምንደሰትባቸው፣ የምናዝንባቸው ናቸው እንጂ ለመዝናናት ብለን እያየን በዛ ውስጥ እነዛን ስሜቶች የምናስተናግድባቸው ናቸው እንጂ የህይወታችን አንድ አካል ሊሆኑ አይገባም። ወይንም ደግሞ ፍቅረኞችና ባለትዳሮች ላይ ተጽዕኖ ሊያመጡ አይገባም። ፍቅረኞችና ባለትዳሮች ላይ ሁሉም ሰው እንደ ራሱ ነው የሚኖረው። ፍቅር አሰጣጡም፣ የኑሮ ዘይቤው፣ ሁሉ ነገር እንደ ራሱ ነው የሚቀረጸውና የሚሆነው እንጂ ፊልም ላይና ቲክታክ ላይ ወይም የተለያዩ የማህበራዊ ሚዲያዎች ላይ በምናየው የሚመጣ ነገር አይደለም። ወይም ደግሞ የኛ ህይወት ከዛ ጋር ግድ መመሳሰል አለበት ብለን ማሰብ የለብንም። ፍቅር እንክብካቤ ይፈልጋል፣ አዎ ይፈልጋል። የኑሮ ሁኔታችን ይወስነዋል ሁሉም ነገር። ስለዚህ በሁሉም ነገር መወሰድ የለብንም። ያለመፈቀር ስሜት ሊሰማን አይገባም። እነሱ እኮ ስለሚፋቀሩ ነው፣ እሱ ስለሚወዳት ነው፣ እሷ ስለምትወደው ነው የሚል ስሜት ውስጥ መግባት የለብንም። ሁላችንም የራሳችን መንገድ አለን። በመንገዳችን ነው ነገሮችን እያሳመርን መጓዝ ያለብን እንጂ ባየነው ልክ አይደለም። የምናየውም ደግሞ ከምናስበው በላይ እውነት አይደለም። የሆነ የዛ አይነት ህይወት ያልተፈጠረን ያልተደረገን የማይሆንን ነገር ሊያስመኘን የሚገባ ነገር አይደለም። ባለሽ ነገር ደስተኛ መሆን አለብሽ። ባለክ ነገር ደስተኛ መሆን አለብህ። ደስታን ለማምጣት ደግሞ ሁለታችሁም ጥንዶች፣ ሁለታችሁም ባለትዳሮች መስራት ይኖርባችኋል፣ ይጠበቅባችኋል። ትዳር ብለህ እስከኖርክ ድረስ ኃላፊነትህ ናት። ትዳር ብለሽ እስከኖርሽ ድረስ ኃላፊነትሽ ነው። በፍቅርም ዙሪያ እስካላችሁ ድረስ ደስታን የማምጣት ኃላፊነት ሁለታችሁም ጋር ያለ ነገር ነው መሆን ያለበት እና በራሳችን ደስታ ተወስነን በራሳችን መንገድ እየሄድን እየተጋገዝን ፍቅር ለማምጣት መተጋገዝ አለብን ግዴታ እና ሁላችንም በራሳችን ልክ መኖር አለብን ብዬ አስባለሁ እና በምናያቸው ነገሮች እንዳንሸወድ ወይም ደግሞ ህይወታችን ላይ ተጽዕኖ እንዳያመጣብን ብዬ ስለማስብ ነው ይሄንን ማጋራት ያሰብኩት። ሁላችንም እንደምንኖርበት የህይወት መጠን ፍቅር ይገባናል፣ እንደምንኖርበት የህይወት ሁኔታ ፍቅር ይገባናል እላለሁኝ። ስለዚህ ሁላችንም ላለንበት ነገር ኃላፊነት ተሰምቶን በሰላም በፍቅር ነገሮቻችንን እያጣጣምን መጓዝ እንዳለብን ይሰማኛል። ፍቅረኞችም ባለትዳሮችም መልካም የፍቅር ጊዜ እላለሁኝ። አመሰግናለሁ።